ሰላማችሁ ይብዛ። ሰሊክ ጌምስ ላይቭ ላይ ነው ያላችሁት። ዛሬ ደግሞ አዲስ እቃ እናስተዋውቃችሁ ለቪዲዮአችን ማለት ነው። ያው እቃው አዲስ አይደለም በእርግጥ ዶኪንግ ስቴሽን ትባላለች እቺ እቃ። እንግዲህ ጆይስቲክ ቻርጅ ለማድረግ የተለያዩ አማራጮች እንዳሉ ታውቃላችሁ። ግን ለጆይስቲኩ ባትሪ ጉዳት እንዳላቸው በቀድሞ ቪዲዮአችን ጠቁመን ነበር። አንዳንዶች እንደጠየቃችሁን ደግሞ እንግዲህ የባትሪ ላይፍ ስፓን የራሱ የሆነ ላይፍ ስፓን አለው ባትሪው። ስለዚህ ባትሪው የሚፈልገውን ጥንቃቄ ማድረግ ለባትሪው የእድሜ ቆይታ ተመራጭ መሆኑን ነግረናችኋል። ስለዚህ እነዚህ ሊቲየም አየን ባትሪዎች በባለፈው ቪዲዮአችን እንዳሳየናችሁ ማክሲመም መቀበል የሚችሉት እስከ 1 ከረንት 4.5 ቮልት ድረስ ነው። ስለዚህ ቻርጅ ስታደርጉ ቀጥታ ከፓወር ሰፕላይ ቻርጅ ከማድረግ ወይም በሞባይል ቻርጀር ቻርጅ ከማድረግ ከራሱ ከፒኤስ ቻርጅ ማድረግ እንዳለባችሁ ጠቁመናችሁ ነበር። ዛሬ ደግሞ ራሱ የፕሌይስቴሽን ሶኒ ኢንተርቴንመንት ካምፓኒ ለፕሌይስቴሽን ጆይስቲኮች በተለይ ለ4 እና 5 ነው የሚመለከተው። ይሄ የራሳቸው የሆነ የቻርጂንግ ስቴሽን አብሮ ያመርታል። ዶኪንግ ስቴሽን በመባል ይታወቃሉ። ስፔሲፊክሊ ለባትሪው ለጆይስቲኩ ባትሪ የሚያስፈልገውን ፓወር እና ከረንት መጥነው የሚያወጡ የቻርጂንግ ስቴሽኖች ናቸው ማለት ነው። እነዚህንም እኛ ጋር ማግኘት ትችላላችሁ በተመጣጣኝ ዋጋቸው ነው። በጌሚንግ ኢንዱስትሪ ላላችሁ ጥያቄዎችና የሜንቴናንስ የሽያጭና የሰርቪስ አገልግሎት ሰሊክ ጌምስ ላብ ያላችሁ መገናኛ መተባበር ህንጻ 4ኛ ፎቅ ቢሮ ቁጥር 408 መምጣት ትችላላችሁ። ሰላማችሁ ይብዛ። ሰሊክ ይቀጥላል።